ጋይስ 1 ዓመት ምናምን እጅስ የሆነ ቦታ ገብቼ የሆነ ነገር እቆያለሁ ጋይስ። ስቲል አይ ሰርቫይቭ። መንገድ ላይ ራሱ ብጣል ማለት ነው ጋይስ አይ ስቲል ሰርቫይቭድ ጋይስ። የተፈጠረ ቢፈጠር ራሱ ህይወትን አሸንፋለሁ። ቢካዝ ማነው ፈጣሪ ስለሚያግዘኝ ጋይስ። እና ዛሬ እንደዚህ ለማውራት የደፈርኩት ራሱ ላይክ ፈጣሪ እንደወራ ጭንቀቴ እንዲቀልልኝ ብሎ ነው ይህን ነገር አውራው እያለኝ ያለው ማለት ነው። ህይወቴን እንዲቀየር አስቦ ነው ፈጣሪም ይህን ነገር እንዳወራው የፈለገው ጋይስ። እና በጣም ችግሮች አሳልፌያለሁ። እና መጨረሻ ላይ አባቴ ላይክ ስለ አባቴ ደግሞ ላውራችሁ እስኪ። አባቴ ማለት ማርያም ነው የምላችሁ ላይክ እናቴ ለሱ ብላ ነው በጣም ብዙ ዋጋ የከፈለችው ጋይስ። ለአባቴ በጣም ብዙ ዋጋ ከፍላለች እናቴን ለአባቴን በጣም ብዙ መስዋዕትነት ከፍላለች። ማርያምን ነው የምላችሁ በጣም ብዙ ራሷን ከትምህርት አቋርጣ ዲግሪዋን ሳትጨርስ ጋይስ እናቴ ዲግሪዋን ሳትጨርስ ለእናቴ ብላ ትምህርቷን አቋርጣ ስራ ገብታ ነበር ጋይስ። ስራ እየሰራች አባቴን እያስተማራችሁ ነበር ጋይስ። ማርያምን ነው የምላችሁ የኔን እናት ገና 20 ዓመት ሳይሞላት አባቴን ታስተዳድረው ነበር ጋይስ። የትምህርት ወጪዎቹን እየሸፈነች የታክሲ ወጪውን እየሸፈነች እኔ ተወልጄ ራሱ ነው የምላችሁ እናቴን ትምህርቷ አቋርጣ የኔን አባት ትምህርቱ እንዲቀጥል ብላ ስራ ጀመረች ጋይስ። ስራ ሰራ ነበር ጋይስ። እና ስራ እየሰራች ምናምን አባቴን ታስተዳድረው ነበር ጋይስ። እና ሄደች ምናምን እናቴም በጣም ጎበዝ ነበረች፣ ስራ ላይ በጣም ጎበዝ ነበረች፣ ይሳካላታል ምናምን በጣም ፈጣሪ ያግዛታል ለእናቴ ማለት ጥሎ አይጥላትም ጋይስ። እና አባቴ ትምህርቱን ጨርሶ ስራ ሲይዝ እኛን ለማስተዳደር ብሎ ላይክ ወደ መቀሌ ተመለሱ አብሮ ማለት ነው። ወደ እኛ ሊያስተዳድሩን ወደ ቤት መጡ ማለት ነው ጋይስ። እኔ ከዛ ያኔ ደግሞ እኔ ከአክስቴ ጋር ነበርኩ፣ ከአክስቴ ልጆች ጋር በጣም ያኔ ምንም ነገር አይሰማኝም ነበር። ከዛ እናት መጣለች ምናምን ተባልኩ ጋይስ። አስቡት እንግዲህ ጋይስ ያኔ ልጅ ነበርኩ፣ የተወችኝ ልጅ ሳዲቅ በኋላ መጥቶ ምናምን አሪፍ ህይወት እየኖርኩ እያለ መጥቶ ምናምን እናትና አባት መጥቷል፣ ከቤት መውጣት አለብህ ተባልኩ ጋይስ። ከቤት መውጣት ሳይሆን ቤት እየተከራዩሉ ነው፣ ቤት እየሰሩ ነው ጋይስ፣ ቤት እየሰሩሉ ነው፣ ከነሱ ጋር ትኖራለህ ከዚህ በኋላ ምናምን ተባልኩ ጋይስ። ከዛ ምንም አልመሰለኝም ላይክ ምንም ማለት ነው። ከዛ ወደ ቤታችን ተሰርቶ እናቴም ባጠራቀመችው ብር ሰርታ ምላችሁ ባጠራቀመችው ብር ቤት ሰርታ እኛን አስገባችን። ከዛ ያኔም አባቴም በደንብ እሱም ስራ መቀጠር ጀመረ ምናምን ስራ ደሞዝ ሊኖረው ቻለ። እናቴ ግን ስቲል የምትወደው የፋርማሲ ስራዋ ትታ ለኔና ለአባቴ ስትል ማለት ነው ለአባቴ ስትል ሻይ ቤት ሰራ ነበር ጋይስ። ቡና ቤት ሰራ ነበር። ቡና ቤት እየሰራች ነበር። ቡናውን እየሰራች ምናምን እኛ ታስተዳድረን ነበር። ከዛ ቤታችን ተሰርቶ ገባን ምናምን ቤታችን ተሰራ ምናምን። ከዛ እያደኩ መጣ 6ኛ ክፍል 7ኛ ክፍል መሆን ጀመርኩ፣ 8ኛ ምናምን መሆን ጀመርኩ ጋይስ። ከዛ በህይወቴ ውስጥ እናቴን እያስተዳደረችው ነበር፣ ለአባቴ ማለት ነው። ለአባቴን እያስተዳደረችው ነበር ምናምን። ከዛ በኋላ እናቴን እያጨነኳት መጣው ጋይስ። እናቴን ለምን ወንድም የለኝም፣ እናቴን ለምን እህት አይኖረኝም፣ ለምን አትወልጂልኝም፣ እንደወልድ ትፈልጋለች ምናምን ትለኛለች እናቴ ማለት ነው። ከዛ ያኔ አላቅም ነበር ጋይስ እናቴን በእኔ ምክንያት መውለድ እንደማችል አላቅም ነበር ጋይስ። በእኔ ምክንያት ሰርጀሪ ባረገችው ምክንያት እናቴን ሌላ ልጅ መውለድ አትችልም ነበር ጋይስ። ከዛ በኋላ ማለት ነው እኔ ከተወለድኩ በኋላ እናቴን ሌላ ልጅ መውለድ አትችልም ነበር ጋይስ።
ከዛ እሱን አላቅም ነበር። ገና ትንሽ ልጅ ነበርኩ፣ 7ኛ ክፍል 8ኛ ክፍል ነበርኩ ጋይስ። እና እንደዚህ እያሉ እኮ ነው ወንድምና እህት የሉም እንዴ ምናምን፣ ለምን እንደዚህ እያሉኝ ነውና ለምን አትወልጂልኝም? ለምን ወንድም አይኖረኝም? ለምን እህት አይኖረኝም? ምናምን እያልኩ ማሰብ ጀመርኩ ጋይስ። ከዛ እያደኩ ምናምን ስመጣ እናቴ ግልጹን ማውራት ጀመረት ጋይስ። እናቴ ለኔ ሁሉም ነገር ግልጽ የሆነልኝ መጣ ጋይስ። ሁሉም ነገር ለኔ ግልጽ የሆነልኝ መጣ ማለት ነው። ከዛ እንደዛ ሁሉም ነገር ሞክረዋል። እናቴ ሞክራለች፣ አቅማን የቻለችው እናቴ ሞክራለች። ለኔ ወንድም እህት ልትሰጠኝ ሞክራለች። ከዛም በላይ ሰጥታኛለች። ህይወታም ሰጥታኛለች ጋይስ፣ ህይወታም ሰጥታኛለች። ግን በስተመጨረሻ ላይ ግን እኔ የምፈልገው ነገር ወንድምና እህት ነበር ጋይስ። ከምንም በላይ ማለት ነው። ከብር በላይ፣ ከጫማ በላይ፣ ከመኪና በላይ፣ ከአባት በላይ፣ ከምንም በላይ እኔ የምፈልገው የነበርኩት ነገር ጋይስ ወንድምና እህት ነበር። ከዛ እሱን አወቅኩ ጋይስ። በቃ ምንም ነገር ወንድም እንደማይኖረኝ፣ ከዚህ በኋላ ወንድም እንደማይኖረኝ፣ እህት እንደማይኖረኝ ገባኝ ጋይስ። ከዛ ህይወቴን ብቻዬን ማሳለፍ ጀመርኩ ጋይስ። ብቻዬን ማሳለፍ ጀመርኩ ጋይስ። ብቻዬን መደበቅ ጀመርኩ። ብቻዬን ስቅም ሰዎች አስጠሉኝ ጋይስ። ሰዎች አስጠሉኝ። ብቻዬን መቀመጥ ጀመርኩ ምናምን። እናቴን በስነ ስርዓት ማውራት አልቻልኩም ጋይስ። እናቴን በስነ ስርዓት ማውራት አልቻልኩም። የወደድኳት በውስጤ በልቤ የወደድኳት ግን እናቴ ግን እሷ የምትፈልገው ልጅ አልሆንኩላትም ጋይስ። ቢኮዝ ራሴን እያስቀደምኩ ነበር። የኔ ደስታ እያስቀደምኩ ነበር ጋይስ። እኔ ደስተኛ እንደሆን ብዬ የማላደርገው ነገር አልነበረም ጋይስ። ብቻዬን እሆናለሁ። ብቻዬን የሚያስደስተኝ ከሆነ ብቻዬን እሆናለሁ። ብቻዬን ሆኜ እደሰታለሁ ጋይስ። ሰዎች የማያስፈልግኝ ከሆነ ብቻዬን እሆናለሁ። አሁን ኒድ ነው ባሪ ማንም አያስፈልገኝም። ከዛ ግን ብቻዬ ስሆን ግን ማንም ሰው ብቻዬን አልተወኝም ጋይስ። ሁሉም ሰው የራሱ ያደርጋል። ካንተ የሚፈልገው ነገር አለ። ሁሉም ሰው ካንተ የሚፈልገው ነገር አለ። ብር ሊሆን ይችላል፣ አቅም ሊሆን ይችላል ምናምን ኤቭሪቲንግ። ካንተ ሰው የሆነ ነገር ፈልጎ ነው የሚመጣው። ግን ፈጣሪ ከኔ ምንም ነገር አልፈለገም ጋይስ። ከኔ ምንም ነገር አልፈለገም። እኔ እያስደሰተኝ ነበር ጋይስ። እኔ እያስደሰተኝ ነበር ማለት ነው። ፈጣሪ የሚያስፈልገኝ ነገር ሁሉ ነገር ሰጠኝ ጋይስ። ብር ሰጠኝ፣ ፍቅረኛ ሰጠኝ ጋይስ። ፍቅረኛ ሰጠኝ፣ እናት ሰጠኝ፣ ሁሉም ነገር ሰጠኝ ፈጣሪ። በህይወት የምፈልጋቸው ነገሮች እነዚህ ነገር ነበሩ ጋይስ። የራሴ ቤተሰብ እንዲኖረኝ ጋይስ፣ የራሴ ቤተሰብ እንዲኖረኝ፣ የራሴ ጋይስ